ጊዜ አንድ ነገር ይወቁ። ለሆነ ሰዎች ደቂቃዎች ውስጥ ላይ ገብቷል። ጊዜ ለሆነ ሰዎች እድል በእድል ከእድሎች መካከል ላይ ወጥቷል። እግዚአብሔር አምላክ እንዲህ ብሎኛል፣ ይጠፋል በተባለ ጊዜ ላይ ይኑር የሚባል ጊዜና እድል ይሰጣል። ይወጣል በተባለበት አብሮ ይኑር የሚባል ጊዜና እድል ይሰጣል። ጊዜና እድል ሲሰጥ አንድ ሰው ይሆናል ካላችሁ በክብርና ይወጣል። ጊዜና እድል ሲሰጥ አንድ ሰው ይሆናል ካላችሁ በአደባባይ ላይ ይሸከማል። ጊዜና እድል ሲሰጥ አንድ ሰው ይሆናል ካላችሁ እግዚአብሔር አምላክ በምድሪቱ ላይ ገዢ ያደርጋል። እግዚአብሔር አምላክ ጊዜና እድል ይስጥሽ። እግዚአብሔር አምላክ ጊዜና እድል ይስጥሽ። እግዚአብሔር አምላክ ጊዜና እድል ይስጣችሁ። ለከሳለ እንዲህ ነው እንጂ ሩጫ ለፈቃኝ አይደለም። ሰልፍ ለኃያል አይደለም። እንጀራ ለጠቢባን አይደለም። ባለጠግነትን ለአስተዋዮች አይደለም። ለከስ ካልሆነ ምንድን ነው ነገሩ? ጊዜና እድል ሁለቱንም ያገናኛል። እንዲህ ብሎኛል ጌታ፣ ጊዜና እድል እናንተን ያገናኛል። ሁሉ ሰው ይነግረኛል። ጊዜና እድል በጌታ በኢየሱስ አሁን አጭር ላይ እንዲያለን እንጸል። ጌታ እባክህ ጊዜና እድል ስጠኝ እያላችሁ ጸልዩ። ጊዜና እድል ስጠኝ፣ ጊዜና እድል ስጠኝ እያለን እንጸል። ሁሉ ሰው ጊዜና እድል ጌታ ሆይ ስጠኝ። አሁን በቃ ፈልገው አሁን ጊዜና እድል ጀናማንታላ ጊማናንቴ ጊዜና እድል ስጠኝ እያላችሁ ሁሉ ሰው ጸልዩ። ሁሉ ሰው ጌታ ሆይ ጊዜና እድል ስጠኝ፣ ጊዜና እድል ስጠኝ፣ ጊዜና እድል ስጠኝ። Hello.
ደረሰ አለ ጌታ። ሚነበብበት ሰዓት ደረሰ አለ ጌታ። ሚነበብበት ላይቀር ጌታ ሆይ ቢለኝ በቃ ላይቀር በውስጥ ላይ መዝገብ አለ ተዘግቶ ነው የሚኖረው። እግዚአብሔር አምላክ እንዲህ ይለኛል፣ የልጄን መዝገብ በአደባባይ ላይ ይከፍታል አለ ጌታ። ላባደኔሜን ታራካባሴባዲና እግዚአብሔር አምላክ እንዲህ አለ። ሁልጊዜ እንዲህ ይላል፣ መዝገበ ይነበብ ጌታ ቃል ኪዳን ይነበብ። መቼ ነው አካል ይለብሰዋል? የተናገርከው ኪዳን ብዙ ነው። መቼ ነው ግን የሚነበበው? መቼ ነው አካል ይለብሰው? ሰዓቱ አሁን ነው አለ። ለምን ጊዜውና እድል ለልጄ ሰጥቼዋለሁ። ረባጋዳናማን ረካባታና ሄቶ ለብራዲናማን ታታማን ወይ ወይ ቀራል ያሉት ብዙዎች ነበሩ። ዝም ብሎ ይኖራል ያሉት ብዙዎች ነበሩ። ግን በተናገሩ ሰዎች ፊት ላይ አላሳፈርኩም ማለት ነው። እግዚአብሔር አምላክ እንዲህ ብሎኛል፣ በልብ ላይ ያለው መዝገብ ይከፈትና ይነበባል አለ። መዝገቡ የሚጠፋበት መዝገብ አይደለም። መዝገቡ እኔ ያለበት መዝገብ፣ እጄ ያለበት መዝገብ። እግዚአብሔር አምላክ እንዲህ ብሎኛል፣ መዝገቡ በአደባባይ ላይ ይነበባል። ማነው የማይጸልይ? ጸልይ እስቲ አጭር ይጸልይ በጌታ በኢየሱስ